ርዕሴ ለዛሬ ለእግዚአብሔር ጥሪ መታዘዝ የሚል ነው። መታዘዝ ኢየሱስ ጌታ ነው። እግዚአብሔር አብርሃምን እንዲያለው አገርህን ወገንህንና ያባትህን ቤት ትተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞ መባርክሃለሁ፣ ስምህን ገናና አደርገዋለሁ። ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግምሃለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃም ከካራን ሲወጣ እድሜው 75 ዓመት ነበር ይላል። እዚህ ጋር ያለውን ክፍል እያነበብኩት በቃ ስቀጣጠል ነበር። ምን እንደሚል ታውቃላችሁ? ኢየሱስ ለዘላለም ጌታ ነው። ታላቅ ሕዝብ አደርግሃለሁ። እስቲ አሜን። ደግሞም አለ እባርክሃለሁ፣ ስምህን ገናና አደርገዋለሁ። ብዙ ሰዎች ስማቸውን ገናና ለማድረግ የሚጥሩ ጥረት የሚሄዱበት አካሄድ ያን ጊዜ ሁላችሁ የቴሌቪዥን ጣቢያ አልነበረም። እንደዚህ የሆነ መልእክት አምጡ የሆነ ቦታ መድረስ የሆነ ነገር ምናምን የለም። እንደዚህ እዚህ ጋር ያወራው ያለው ሰማይና ምድርን የዘረጋው እግዚአብሔር ነው። ይሄው በቲፎዞ አይደለም ገናናነት የሚመጣው፣ ዝና የሚመጣው፣ ክብር የሚመጣው የሆነ በሚዲያ አስሬ የሆነው ነገር እየፈጣጠሩ በመታየት አይደለም። እግዚአብሔር ራሱ ገናና አደርግሃለሁ፣ ከዛስ ለሌሎች በረከት አደርግሃለሁ። የሆነ ሰው አይደለም መጥቶ እየነገረ ያለው፣ የሆነ ነብይ አይደለም እያወራው ያለው። ኢየሱስ ለዘላለም ጌታ ነው። ስለዚህ ይሄንን ቃል በጣም ደስ የሚል ቃል ነው። ቀጥሎ ግን መስዋዕትነት የሚጠይቅ ነው። እዚህ ጋር መታዘዝ ይጠይቃል። ይሄንን ቃል ሰምቶ አብርሃም አሜን 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 እግዚአብሔር ተናገረኝ እሰይ ምናምን ብሎ አልተቀመጠም። ምን ይላል? አብርሃም ወጣ ይላል። ይው እዚህ ጋር ስትመለከቱ የ75 ዓመት ሰው ነው አብርሃም። ኢትዮጵያ ውስጥ ስትመጡ የ75 ዓመት ሰው ምናልባት በሳንቆሎ ተሰጥቶት የሚቀመጥበት ጋቢ የሚሰጥበት የሆነ ነገር የሚሆንበት እርጅናው ላይ ልብ የሆነ ሰው የሚከብበት የሆነ የሚደረግበት ነው። እርጅናው ላይ ነው የመጣው፣ 75 ዓመቱ ላይ ነው የመጣው። ግን እየነገረው ያለውን ነገር ተመልከቱ። የምታመልኩት አምላክ እድሜ አይገድበውም። የምታመልኩት አምላክ ሁኔታ አይገድበውም። ምናልባት በሞትና በሕይወት መካከል ሆኖ አንድ ሰው አልጋ ላይ ተኝቶ እግዚአብሔር እኮ ባንተ የሚሰራው የሚገርም ነው የሚል ቃል ይመጣል። ቀጣይ እንዲጠብቅሃል ይመጣል። በፍጹም እግዚአብሔር ከኛ ሐሳብና ከኛ ግምት ውጪ ነው። አይመስልም፣ ሁኔታው አይመስልም። አብርሃም እንዴት ነው በ75 ዓመቱ ወጥቶ ሊባረክ ሊወልድ ምናምን እንዲህ ስታስቡት በሰውኛ አይቻልም። እስቲ ወጣለው በሉ፣ ቃል ኪዳን አለኝ በሉ እስቲ፣ እግዚአብሔር እንደተናገረኝ ያደርጋል በሉ እስቲ። ሃሌሉያ። እንዴት ነው ይሄን ነገር የምወጣው? እንዴት ነው የምችለው? እንዴት ነው የሚቀየረው? እንዴት ነው የሚለወጠው? እንዴት ነው የሚል ማለት ነገር ጥያቄ ሊያስነሳ ይችላል። ግን ደስ በሚል ሁኔታ አብርሃም ወጣ። ሲወጣ ደግሞ በጣም የሚገርማችሁ ይሄ እሱ ከዛ ቦታ ላይ ወጥቶ የሆነ ደስ ያለውን ቦታ መርጦ አልሄደም። አሁን ለምሳሌ እኛ አንዳንድ ነገሮች ሳይመቹን ሲቀሩ የተሻለ ሀገር ብለን በዛም በዛም ብቻ መተን ሌላ ሀገር ላይ የተሻለ የሚባል ሀገር ላይ ልንቀመጥ እንችላለን። ይሄ ሰው ምርጫ ነው፣ ምንም ጥያቄ የለው። በተለያየ መንገድ ብንመጣ ግን ደግሞ ካናዳ ለምለሚቷ ከነአን ምናምን ተብሎ ደግሞ መተናል አይደለ? እንደሱ ዓለም ውጣ ከተባለ በኋላ አብርሃም ወጥቶ መርጦ የፈለገው ሀገር ካናዳ አልሄደም፣ አሜሪካ አልሄደም፣ ወይ በዛ ዘመን በጣም ምርጥ የሚባል ሀገር ላይ አልሄደም። ምን አለው እግዚአብሔር? እኔ ወደማሳይህ በጣም እኮ ከባድ ነው በእውነት። አንዳንድ ጊዜ ስናነበው ቀላል ይመስላል እንጂ ከሀገር ከወገን ከዘመድ ከአባት ቤት ተለይታ ውጣ ሲባል እስቲ የሀገር ናፍቆት ራሱ በቃ በጣም አሁን በተለይ እኔ በጣም ብታወሩኝ ደስ ይለኛል። አንዴ ደርሰሽ ስትመጪ ይለቅሻል ይሉኛል።
የአገር ፍቅር አለ እኮ አይደል? ሁላችንም ውስጥ ምንም ጥያቄ የለውም። እኔ ኢትዮጵያ ሰዎች ይመጡና በተለያየ ሁኔታ አገኛቸዋለሁና ስንገናኝ ምን ይሉኛል? ሄደናል የኩበት ሽታ እንኳን ራሱ ይላሉ። ኩበት እላቸዋለሁ። የኩበቱ ሽታ በቃ ይሄ የዓመት በዓሉ በቃ የመንፈሱ በቃ ኢትዮጵያ ምናምን ይላሉ። እየናፈቁ አሁን ገባኝ እኮ አሁን ገባኝ። አሁን የቤት ላይ እየከፈትኩ ስጋ ሲቆርጡ ያለው ዳቦ ሲጋግሩ ያለው አንድ ቀን አሸታለሁ እየመጣው እያልኩ አሉ። ቀላል አይደለም። ተለዳድሎ የሚኖርበት አሌንታ የሚባለው ነገር ማለት በቃ ለሱ የሆነ የለመድነው አለ አይደል? ምናቀው አለ አይደል? ይኖርንበት ለዚህ እኮ ነው የሚከብደን። ጓደኞቻችን እናጣለን፣ ዘመዶቻችን እናጣለን፣ ቤተሰቦቻችን እናጣለን። ስለዚህ እግዚአብሔር ውጣ ሲለው እሺ ብሎ ወጣ። እኔ አረሳውም። ወንድሜ አሜሪካን ሀገር ሲሄድ አግብቶ ነው ሄደውና ገና 3 ወር አካባቢ እኔ ስራ መስራት አልቻልኩም። ይደውልልኛል፣ ያወራኛል ሙሉ ቀን እየለበስኩ አወራዋለሁ፣ እየወጣሁ አወራዋለሁ፣ መኪና ውስጥ ሆኜ አወራዋለሁ፣ ምናምን አወራዋለሁ። በቃ ከዛ ይጠይቀኛል፣ ማዘር እንዴት ናት? እዛ እኮ ቢዚ ሆኖ አይቷት ሁሉ ላያቅ ይችላል። የሆነ ሰዓት ፋዘር እንዴት ነው? የቸርቻችን ዘበኛ አይተሽ ታውቂያለሽ አለኝ። አንድ ቀን አለቀብን ወሬ። ከባድ ናፍቆት ውስጥ እንዳለ አውቃለሁና መጨረሻ ላይ ጠየቀኝ፣ ቄራ እንዴት ነው አለኝ። ጌታ ምስክሬ ቄራ ደህና ነው አለኝ። ቄራ ምን አልኩት? ማለት ቄራ ስጋው ነው ሰፈሩ ነው ስለው አይዴ ደግሞ በቃ መንገዱ እየተሰራ ነበር አለኝ። እንዴት ነው? ያለቀ ነው አለኝ። ያለቀ ነው። ናፍቆት አለ፣ የሀገር ናፍቆት አለ፣ የትውልድ ናፍቆት አለ። ግን ታዞ ወጣ። አይ እርጅና ላይ ነኝ እኮ አሁን እኮ እየደከምኩ ነው፣ እዚሁ መሆን አይችልም ወይ እንዴት ነው ምናምን አላለውም። ታዘዘና በዛ እድሜው ወጣ። ልንገራችሁ የይስሐቅ መምጣት የእግዚአብሔር ዓላማና ፕላን ቢሆንም የአብርሃም መታዘዝ ደግሞ አንድ ራሱን የቻለ ነገር ነው። ብዙዎቻችን እግዚአብሔር በእኛ ሊሰራ ያለው ለምሳሌ በጣም ትልልቅ የሚባሉ የእግዚአብሔር ሰዎች ሲያገለግሉ ምናምን ስናይ እንፈልገዋለን። ምን አለ እንደሱ ቢያረገኝ፣ ምን አለ እንደሷ ቢያረገኝ፣ ምን አለ እዚህ ቃል ላይ እንዳሉ ሰዎች ቢያረገን። ከዛስ እነሱ የሚያልፉበትን ግን ማለፍ አንፈልግም። አንድ ሰው ጾም ጸሎት ይጸልይ ነበር፣ ጾም ጸሎት ይዞ ይጸልይ ነበርና ጌታው እንደንትን አርገኝ መቃ እንደ ቢኒን ደምናምን እየጠራ እግዚአብሔር ወይ መንፈስ ይውደቅብኝ ምናምን እያለ በጣም ረጅም ቀን ጸለየ። መጨረሻ ላይ እግዚአብሔር መንፈስ መጣና ትሆናለህ፣ ግን እነሱ ያለፉበትን ሁሉ ታልፋለህ አለው። በተለይ አንድ በጣም የሚመኘው ሰውዬ ያለፈበት ሁኔታ በጣም ከባድ ነበር። አይቅርብኝ ጌታው ትቼዋለሁ። እና እንደዚህ ሁለት ጓደኛሞች ቸርች ውስጥ መጡና ፓስተሩ አስጠራቸው። ይሁን ለእግዚአብሔር መንፈስ ይነግረኛል አንተ አሜሪካ ትሄዳለህ። አሜን አለሱ። አንተኛው ሱዳን ነው የምትሄደው አለ ሲለው ይቀየርልኛል። እውነት እንደዚህ ነው እኮ የእግዚአብሔር ፈቃድ ያማል። ግን እዛ ውስጥ ስራ አለ፣ መታዘዝ አለብን፣ መሆን አለብን። ያማል። እንደዚህ በጣም ነው ማቀው። እኛ እየጸለይን ተቀጣጥለን ሰዓት ምናምን የሆነ ብሩክ የሚባል ጓደኛችን አሜሪካ ሊሄድ እቃውን ሸጦ ጨርሶ ምን ብሎ ቤተሰቡ ሚስቱን ልጁን ይዞ ሊሄድ የኮቴ ከፍሎ ምናምን የትምህርት ቤት ማስረጃ አምጡ ተብሎ መንግስት ደግሞ የሆነ ትዝ ይለኛል 12ኛ ክፍል የሆነ ጊዜ ላይ የሚወጣበትን ቀን ቀይሮ ነበር። እና እየጸለይን አገልጋዩ መጣ። ምንም የምታውቀው ነገር የላትም። ቆመችና እንዲያለች እዚህ መካከል ውጪ ሊሄድ ያሰበ ሰው አለ አትሄድም ስለው እንዴት እንደደነገጠ ቀና አለ። ከፍሏል፣ እቃውን ሸጧል ምናምን ደነገጠ። ከዛ ስትወጣ ጠብቆ በህያው በእግዚአብሔር ፊት ነው ማግራችሁ ጓደኛችን ስትወጣ ጠብቃትና እንዲህ አላት፣ አስተያየት አርጊልኝ በጣም ብዙ እቃ ሸጫለሁ። ብዙ እቃ ሸጫለሁ አላት።
እኔ ምን አስተያየት አደርግላለሁ? እሱ ራሱ እግዚአብሔር አስተያየት ያርግልኝ እንጂ እንዴ ምን ሆኖ ነው ልጅ? ወዳጆቼ ውጡ ስትባሉ ውጡ፣ ቁጭ በሉ ስትባሉ ቁጭ በሉ፣ አምልኩኝ ስትባሉ አምልኩ፣ ውደዱኝ ስትባሉ ውደዱት። ከባዱ ታይም ላይ፣ የማይመቸው ታይም ላይ፣ የማይሆነው ታይም ላይ እንዴ አብርሃም እኮ እግዚአብሔር የተናገረው አይመስልም። ጥሎ ከወጣ በኋላ እኮ 25 ዓመት እኮ ነው ይስሐቅን የጠበቀው። 25 ዓመት በዛ መካከል የሚያልፍበትን እያንዳንዱን መንገድ ተመልከቱት። ቀላል እኮ አይደለም። ከሀገሩ ተለይቷል፣ ከወገኑ ተለይቷል፣ ከዘመዶቹ ተለይቷል። እግዚአብሔር ያለው ቦታ ላይ ሄዷል፣ ግን የለም 25 ዓመት 15 ላይ መጣና ዘፍጥረት 15 ላይ እግዚአብሔር እንዲህ አለው። 14 ላይ ስታነቡ አብርሃም ድል አድርጎ ጦርነት አሸንፎ ምናምን የመጣበት ታይም ነው። በጣም በቃ ሌላ ነገር መስማት ሲገባው እንዲህ አለው፣ አብርሃም አትፍራ አለው። ጦርነት አሸንፎ ድል አድርጎ ለመጣ ሰው አትፍራ አያስኬድም። ግን እግዚአብሔር የእያንዳንዳችንን የልብ ጥያቄ ያውቃል። ትልቁ አብርሃምን የሚያስፈራው ጉዳይ ምን እንደሆነ ያውቃል። እዚህ ጋር ያለው ጦርነት ሳይሆን እዚህ ልብ ውስጥ ያለ ዘመኑን የሚጠይቀው በቃ ውጣ የተባለለት አምኖ እግዚአብሔርን የወጣበት ዋጋ የከፈለበት የሄደበት። አንዳንድ ጊዜ ስታዩት እንዴት እግዚአብሔርን የተከተልኩት ልክ ነው እንዴ? እግዚአብሔር እያደረገ ያለው ልክ ነው እንዴ? የሚያስብሉ መንገዶችን እንሄዳለን። ግን እነግራችኋለሁ እግዚአብሔር ልክ ነው። ሃሌሉያ! እግዚአብሔር ልክ ነው። በፍጹም እግዚአብሔር ተሳስቶ አያውቅም። እግዚአብሔርን አርመነው አናውቅም። አትችልም ብለነው አናውቅም። የሚሰራ የሚችል የሚያደርግ አምላክ ነው። እሱ ሕያው ነው። ለመስበክ ያህል አይደለም ሰብካችሁ። ምድረ በዳይ ላይ ያየሁትን ኢየሱስን ነው የምነግራችሁ። እንደ ቃሉ የሆነ አምላክ የተናገረውን አክብሮ የሚመጣ፣ ወደኩ ስትሉ የሚያነሳ፣ ተሰበርኩ ስትሉ የሚጠግን፣ አልቻልኩም ስትሉ የሚደርስ፣ አለቀ ስትሉ የሚመጣ፣ ታመምኩ ስትሉ የሚፈውስ። የኔ ጉዳይ እንዴት ነው የሚሆነው? በቃ ምድረ በዳ ላይ ቀረው፣ የተዘጋ በር ላይ ሞትኩ ስትሉ ደርሶ ድንገት ተአምር የሚያደርግ አምላክ አለን። ሃሌሉያ! አይመስልም መንገዱ። አብርሃምን ስትመለከቱት አይመስልም። ይሄ መልካሙ እረኛ እንደገና ወደ አብርሃም ተመልሶ መጣና አብርሃም ወይ አትፍራ አለው። ሃሌሉያ! እኔ ላንተ አዲሱ ትርጉም ላይ በጣም ነው ደስ የሚለኝ፣ ዋጋ ነኝ። ሃሌሉያ! ዋጋችሁ እግዚአብሔር ይሁን በመጨረሻው ዘመን። እኔ ላንተ ዋጋ ነኝ፣ አትፍራ። እስኪ አትፍራ ተባባሉ። እግዚአብሔር ዋጋ ነው። አትፍራ ተባባሉ። አትፍራ። እግዚአብሔር እኔ ዋጋ ነኝ ሲል ትላንትና የነገርኩህን ማረገው እኔ ነኝ። አዎ አልቋል። አዎ ጊዜው ሄዷል። አዎ ይገባኛል። ያለፍክበት ያለው መንገድ ከባድ ነው። አዎ እድሜ ሄዷል። አዎ ሳይንሱ የሚለው ሌላ ነው። ግን እኔ ላንተ ዋጋ ነኝ። ይውላችሁ እናንተ እድሜ ይቀጠልላችሁ ይሆናል እንጂ አትሞቱ። እግዚአብሔር የተናገረውን ሳያረግ አትሞቱ። ኧረ አሜን በሉኝ። ኧረ አሜን በሉኝ። እግዚአብሔር የገባላችሁን ቃል ኪዳን ለምን እንደሆነ ታውቃላችሁ? እግዚአብሔር ራሱን የሚያከብር አምላክ ነው። ቃሉን የሚያከብር አምላክ ነው። ዝናብና በረዶ ወደ ምድር እንደሚወርድ እንደሚያረካ እንደሚያረሰርስ እንዲሁ ቃሌ እንደሚያበቅል እንደሚያፈራ እንዲሁ ቃሌ በከንቱ ወደኔ አይመለስም። ሰማይና ምድር ቢያልፍ ይቀለዋል እግዚአብሔር ቃሉን ከሚያጥፍ። ታምናላችሁ? አብርሃም ከሞተ በኋላ እኮ 430 ዓመት ቆጥሮ እግዚአብሔር ሃሌሉያ የተናገረውን ቃል ሊፈጽም የእስራኤልን ሕዝብ ከግብጽ ምድር አውጥቷል አብርሃም በሌለበት። ኢየሱስ ጌታ ነው። ምንድነው የተናገራችሁ? ምንድነው በዘመናችሁ ያላችሁ? ምንድነው ያደከማችሁ? ምንድነው የቆየባችሁ? ምንድነው የምትጠብቁት ነገር? ኢየሱስ ጌታ ነው። እስኪ አሜን በላቲ። ኢየሱስ ጌታ ነው። ይሆናል፣ ይሆናል። መጣ ይሄ ቸሩ ጌታ። እኔ ይገርመኛል እንዲህ ይለዋል። አብርሃምም እንዲህ ያለው ይላል፣
እግዚአብሔር አምላክ ሆይ ያለ ልጅ የቀረው ስለሆንኩ የቤቴ ወራሽ የደማስቆ ሰው ኤሌዘር ነው። ታዲያ ምን ትሰጠኛለህ አለው። አንተ ልጆች ስላልሰጠኝ ከቤቴ የቤቴ አገልጋይ አንዱ ወራሼ መሆኑን አይቀርም አለው። አዎ ብለኛል። እዚህ ጋር ሆነ ድምጽ አለ ጀርባው ላይ የቤቴ አገልጋይ። አንድ ፓስተር እንዲህ አለኝ አንድ ጊዜ አለ በጣም ተቸግረን 2 ልጆች አሉኝ አለ እና ለልጆቼ እውነት ነው ምልሽ አለ አንድ ዳቦ ለሁለት ሰተነ እኔና ባለቤቴ ሳንበላ እናድራለን አለ። ስላልጠየቁት አሁን ስሙ መጥቀስ አልችልም ግን በጣም ቲክቶክ ላይ ምናም ታዩታላችሁና ከዛ በጣም እንቸገራለን አለ። በጣም እንራባለን። በጣም ከባድ ታይም ላይ ነን አለ እና እሷ እኔ ዘበኝነት ለመስራት አለ እሷ ደግሞ ድንጋይ ለመሸከም ምናምን ሄድን ኮንስትራክሽን ምናምን ሄዳ ጠይቃለች አለ እንደዚህ የቀን ሰራተኛ የሚባለው ለመስራትና ከዛዛ ደርሰን እሷም ጠይቃ አስመጣ እኔም ስራ ቆይቼ ስመለስ እሷ ያቅለሽልሻታል አለ ወደ ላይ ላታል እኛ ጭራሽ አልጠበቅንም አለ። ከዛ ባውስጥ መጣችና አለ ቀረኩ ትለኛለች አለ። ምኑ ተናዳ ዝናቡ ደምለና ሰውን ቀረ በቃ ደነገጥኩ አለ ስላት ደነገጥኩ ቀረ አለች። ከዛ ገባውኝና ይሁና እግዚአብሔር እኮ ጻድቅ ነው ሱሳ ያቅ የሚሆን ነገር አለ እንዴ እንኳን ምናምን አልኳትና አለ ገባሁና ከሌሊቱ 6 ሰዓት ልክ እሷ እንቅልፍ እንደወሰደ አሳቅ ዳቦና ልጅ አትለይ እግዚአብሔር ሆይ እንደዚህ የሚያስብል ህይወት እኮ እናልፋለን አንዳንዴ። አትለይም አልኩታል እንዴት ታረገናል እንዴት በቃ እንዴት ብያል ቅሻ ብጃ በነጋታው ጧት አገልግሎት ነበርኛ አለ ልክ ቸርች ውስጥ አለ አገልግዬ ስወርድ እኛ አገልጋዮች በቃ አለ ያለንን ይዘን በሶፍት ማረበ እንዴ እኮ ነው አገልጋይ እኮ ታውቃላችሁ አንዳንዴ ያለቅስና ማረቡን ኪስ ውስጥ አድርጎ ቆሞ ያገለግላል። ሁሉ እኔ የሞላለት ነበር የሚመስለኝ ሃሌሉያ ምን ሲል ምን አለብላለሁ ግን እግዚአብሔር የሚገለገለው የሆነ ሲመቸን ምናምን አይደል። እና እንደዚህ አይነት ማአት ውስጥ ሆኖ መጣና ሲያናግራት ሴትዮዋ መጣችና እንዲህ አለችው ፓስተር ትዳሬ ሊፈርስ ነው ቤታችን ሙሉ ነው ያዝነው መኪና ያዝነው ፎቅ ያለን ንብረት ልነግርህ አልችልም ልጅ ስለሌለን ስትላለ በሆዴ ምን አለ የኔ ለሷ ውስጥ ደብሰጥ ምን አለ ብሰጥ ከዛ እንዲህ አለ ልጁ አድጎ አሁን ትልቅ ልጅ ሆኗል ወደ 24 ምናምን አመት ነው ሲመጣ እንዲህ አለ ይሄ ልጅ እኮ ነው ዳቦ አርጌ ልበላው የነበረው አለ ይሄ ባላላማ ልጅ አለ ስራ የሚሰራ ልጅ ያ ሁሉ ነገር አልፎ ልጁ ዛሬ አብሮት የሚያገለግል ነው። እስኪ አሜን ልጃችሁን ዳቦ አታርጉ ጠብቁት እግዚአብሔርን ጠብቁት። መጣና እኔ ላንተ ዋጋ ነኝ የነገርኩን አደርግልሃለሁ ያደከማችሁ ነገር ምንድነው መድከም ምን እንደሆነ እኔን ጠይቁኝ። ከ4 ከ5 ወር በፊት ብታዩ እኔን ሁላችሁም ታውቃላችሁ ምን ያህል እንደሚጎዳ ምን ያህል ልብ እንደሚሰብር ምን ያህል እንደሚያስጨንቅ ምን ያህል እንደሚያስጨንቅ ስደት ምን ያህል እንደሚያስጨንቅ ብቸኝነት ምን ያህል እንደሚያስጨንቅ እኔና እግዚአብሔር ያሳለፍነው እናውቃለን። ግን አንድ ነገር ተስፋ አረግ ነበር እግዚአብሔር ባንቺ ስራ አለኝ ብሎኛል። ከዛ ሲጠራኝ ከዛ መንደር ከግብጽ መንደር ሲጠራኝ እግዚአብሔር ለኔ የተናገረኝ ነገር ስራ አለኝ ባንቺ መሰራው ስራ አለ። ኢየሱስ ለዘላለም ጌታ ነው። የበለጠ ክብር ይዞ እንደሚመጣ አውቃለሁ። እነዚህ ከባድ መንገዶች ባለቀ ሰዓትም ቢሆን እግዚአብሔር ይመጣል። የ75 አመቱ ሲያስደንቀን በ100 አመቱ መጣ። እኔ ዋጋ ነኝ አለው በፊቴ ተመላለስ ፍጹምም ሁን። ጠብቁት ፈልጉት አለ የእግዚአብሔር እጅ አለ የእግዚአብሔር መንፈስ አለ። እኔ እዚህ ምድር ላይ ያስተዋልኩት ምን እንደሆነ ታውቃላችሁ ከባድ መንፈስ አለ እንደሚባለው ሁሉ እናንተ ደግሞ ስትፈልጉት ከባድ ደግሞ እግዚአብሔር ህልውናል የምናልፍበትን መንገድ ስለሚያውቅ እግዚአብሔር በዚህ በታዘዝንበትና በወጣንበት መንገድ እግዚአብሔር ከኛ ጋር እንደሆነ ያመንን ኢየሱስ ለዘላለም ጌታ ነው።
እኔ ልክ ስነሳ እላለሁ ጧት ላይ ብድግ ስል ይመጣል አጅሪው እንደዚህ ሆነሽ ይለኛል ይጀምራል ገና ከሆነ ነገር ላረግስ መዝሙሬን ጮክ አርጌ ከፍትና ሻክሮሴ ፕራ ላጂንዳስ ኤላጃና ዶሳ ፕራባሺካ አላየህም ምን አልሰማህም ምን ይኸውላችሁ ጅልነት ይመስላል በቀደም ለህቶች እያልኳቸው ነበር እዚህ ሀገር ላይ ብዙ እብድ ብቻውን እያወራ ስለሚሄድ ብታወሩ ችግር የለውም እውነቴን ነው የምላችሁ አወራ ምናምን ብሎ እኔ ካናዳ የወደድኩት በዚህ ነው መንገድ ላይ ራባሺካን ዶሳ ፕራሺላ ራባዲያኖስ ማን አንዳንዶቹ ዞር ኢየሱስ ጌታ እኛ አምላክ አለን ሁሌ እንደዚህ ነው ማለት ጌታ ምስክር እኔ እኮ አምላክ አለኝ መንገዱ ከባድ ቢመስልም የሚያስጨንቅ ቢመስልም የሚያስፈራ ቢመስልም እግዚአብሔር የተናገረው ሰው አይመስልም አብርሃም ታዞ ወጥቷል ያለፈበት መንገድ እግዚአብሔር የተናገረው አይመስልም በፍጹም አይመስልም ግን የተናገረው እግዚአብሔር ነው ቃሉን የሚያከብር እግዚአብሔር የማይረሳ እግዚአብሔር የማይጥል እግዚአብሔር የማይተው እግዚአብሔር ሁኔታ ይመጣና አለቀ ለአምላክ የታለ ይላል ያገለገልከው እግዚአብሔር የታለ የጠራው እግዚአብሔር የታለ የታመንከው እግዚአብሔር የታለ ይላል ንገሩት እግዚአብሔር ዙፋኑ ላይ አለ ማደሪያ ላይ አለ በስራ ላይ አለ ሕያው አይኖቹ አሉ ኢየሱስ ለዘላለም ጌታ ነው በዙፋኑ ላይ አለ እና አብርሃምን እንደ ሰማይ ከዋክብት ተመልከት የሰማይ ከዋክብትን ብሎታል እኮ እናንተ የአብርሃም ዘሮች ናችሁ ስሙ የገነነለት አብርሃም የሚወራለት እግዚአብሔር ስሙን አገነነለት እንደ ተናገረው እንደ ቃሉ እስቲ እግዚአብሔር ስሜን ያገናል በሉ ባይዘው በእግዚአብሔር የሚወጣ ስም አለ በቲፎዞ የሚወጣ አለ በሚዲያ የሚወጣ አለ ይጠብቀን የእስራኤል አምላክ በሆነ ነገር የሚወጣ አለ በመታጀብ የሚወጣ አለ በእግዚአብሔር የሚወጣ አለ ሳባም በእግዚአብሔር ይወጣለትን የሰለሞንን ዝና ሰምታ በማን ይወጣለትን በእግዚአብሔር አለ እግዚአብሔር መጣና እኔ ገረመኝ የሆነ ጊዜ ሳስብ ሳራ አርጅታለችና መውለዱ ብቻ እኮ አይደለም ማርገዙ ብቻ አይደለም ይውስቲ ሲሯሯጡ ከአንድ አመት ልጅ ጋር እንዴት እንደምትሯሯጡ እንዴት እንደሚያሯሯጧችሁ ጥሏችሁ ይወጣሉ ይገባሉ ትይዛላችሁ እንዴት ነው የምትሆነው እግዚአብሔር የተናገረውን ከማረግ ወደ ኋላ አይልም የትኛውም ነገር አይዘው ተናግሬ ነበር ግን ጊዜው አብቅቷል በቃ ምንም ልረዳችሁ አልችልም አይልም ይሄን ነገር ማድረግ አልቻልኩም አይልም ግን በተናገረን ነገር ላይ ታዘን እንቁም አንዳንድ ጊዜ ከባድ የሆነ ከባድ አገልግሎት ያገለገልኩ የሆነ ቦታ ላይ አልቻልኩም መቀጠል አልቻልኩም ከባድ ነበር ከሰዎቹ ጋር እንዴት አርጌ ልቀጥል እንዴት አርጌ ልሂድ የእግዚአብሔር መንፈስ እየመጣ በጌታ ፊት ነው ማወራላችሁ እዚህ ጋር ማገለግለው በነፃ ነው እዚህ ጋር ደግሞ በደሞዝ ነው የተጠየቅኩት እዚህ ጋር የተሻለ ነገር አለ እዚህ ጋር ለኔ የሚመች ነገር የለም እግዚአብሔር እንዲለኛል እየመጣ በተለያየ ሁኔታ እንዳትወጪ ቆይ ጠብቂ ገና ነው አልጨረስኩም ይለኝ በሰውኛ ሳይው እዚህ ጋር ያለቀው ነገር እዚህ ጋር መጨረስ ይቻላል በሰውኛ ግን እግዚአብሔር እዚህ ጋር አልጨረስኩም ይለኛል እያመመኝ በታመም ተቀልክ እያመመኝ እየቸገረኝ እያዘንኩ እያለቀስኩ 6 ወር 7 ወር እዚህ ጋር እንደዚህ ተብለሽ እዚህ ጋር ምንድነው ዋጋ መከፊው ምናም ይሉኛል ግን ደግሞ ከዛ ደግሞ ጨርሼ በቃ ሲለኝ ደግሞ በክብር በሚገርም ሁኔታ ማለት ነው እግዚአብሔርን ካልቀደም ነው ይሆናል እስኪ አሜን አሜን ዕብራውያን 11 ላይ ከ8 ጀምሮ እንዲህ ይላል አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሁ በተጠራ ጊዜ በእምነት ታዘዘ ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ ይላል እሺ ብሎ በእምነት
ወዴት እንኳን እንደሚሄድ ሳያውቅ እሺ ብሎ ሄደ። እግዚአብሔር የመታዘዝን መንፈስ ላያችን ላይ ይጨምር። እግዚአብሔር የመታዘዝን መንፈስ በላያችን ላይ ይጨምር። ምንም መንገዳገድ አያስፈልግም። በደከምንበት ጉዳይ ላይ እግዚአብሔር ትላንትና የተናገረን ወደ ኋላ አስበን እንደሚያደርገው እንመን። ከእግዚአብሔር ጋር ይልቁንስ ለሰይጣን እግዚአብሔርን እንዳናማው። አንዳንድ ጊዜ ማማት እኮ ነው። አንዳንድ ጊዜ ደግሞ እግዚአብሔር ራሱ ያመጣልን ሐሳብ እንዲህ ነው ሲለን አይማ እግዚአብሔር አይሆንም እንላለን። እኛ ካልተመቸን ወጋውት ምናምን ገደልኩት ጨረስኩት ምናምን እንላለን። እግዚአብሔርን በእግዚአብሔር ቃል እንደገና መልሰን ማለት ሚናገረን እግዚአብሔር ሆኖ የትኛው ነገራችሁ ነው ወደ ኋላ ያስቀራችሁ? የትኛው ነገር ነው ተስፋ ያስቆረጣችሁ? እኔ ያየሁትን ጌታን ነው ማገለግላችሁ። እንደኔ በእውነት ነው ምላችሁ አይደለም እዚህ ጋር ቆሞ ማገልገል ቸርች መምጣት እንኳን ለኔ ከባድ ነበር። እንዲህ ከኋላ ቁጭ ብሎ ተካፍሎ መሄድ እንኳን ጭንቅ ነበር። ግን እግዚአብሔር ሕያው አምላክ እንደሆነ ምድረ በዳ ላይ ራሱን የሚገልጥ አምላክ እንደሆነ ሁኔታዎችን እያሳለፈ ማሻገር የሚችል አምላክ እንደሆነ አበቃ አለቀ ደቀቀ ጨረስን ምናምን ስትሉ የሚመጣ አምላክ እንደሆነ የተናገረውን የሚያከብር አምላክ እንደሆነ ያየሽበት ዘመን መቼ ነው ብትሉ ይሄ ምድረ በዳይ ነው። የትኛውም ሁኔታ የእግዚአብሔርን ገጽታ አያጥፋባችሁ። የትኛውም ሁኔታ እኔ ላንተ ዋጋ ነኝ አለው። አብርሃም ወይ አትፍራ አትፍራ፣ አንተ እንዳልከው በቤት ያለው ኤሌዘር አይወርስም። ተናግሬያለሁ። ትውልድ ካንተ ይወጣል። ትውልድ ካንተ ይወጣል። ለበረከት ትሆናለህ። የሚባርኩን ባርካለሁ። ሃሌሉያ። እስቲ ሁላችንም እንነሳለን። ማራስ ካንቶሎ ቦቼኔ መግላዲያቦስ ሼላቫዲያቦራስ ኤላዲያና ማስኮራባሺ ላራባዲያና ማሳንዶሎ ቦሺ ፕራባሲ ላራባሺ ካላባስ ማራዲያሎ ሮቦስ። እስቲ ጸልዩ። ኢየሱስ ለዘላለም ጌታ ነው። የታየልንን ነገር እንዳናይ የሚጋርድብን የትኛውም የጨለማ ጉልበት በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር የተናገረንልን የተስፋ ቃል እንዳንወርስ እንዳንወጣ እንዳናምን እንዳንጠብቅ እንዳንጸልይ ፊቱን እንዳናይ በተለያየ ሁኔታ የሚያሳስር የክፉ ሐሳብና ቅድ ፕሮግራም በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። ከዘመናችን ላይ የተመታ ይሁን። ከህይወታችን ላይ የተመታ ይሁን። ከጤንነታችን ላይ የተመታ ይሁን። ከኑሯችን ላይ የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ክርስቶስ በስሙ ስልጣን በደሙ ኃይል ራባሳንዶ ራባሴለረበ ጀኔ መግላዲያስ ሮባ ሀዲና ማሳ ፕሮባ ሻካላ ዲያሎራ ሪባላ ጃና ማዶሳ ፕራጃንዶ ሳክላ ሬማ አዶና ማሳ ፕሮሺካላ ዲያቦራ ሪባ አዶና ማሲያ ካራባሺካ እንደ ቃል መተ ይስሐቅን እንዳሳቀፍካቸው የዘላለም አምላክ እግዚአብሔር በዚህ ያሉ ትውልዶች እግዚአብሔር ሆይ ቃል ኪዳንን ስለሚታቀፉ የገባላቸውን የተስፋ ቃል ስለሚታቀፉ አመሰግናለሁ። አዎ መውጣት አለ፣ አዎ መውረድ አለ። አንተ ግን ለዘላለም በዙፋን ላይ ጸንተህ ትኖራለህ። እኛ ልንወጣ ልንወርድ እንችላለን። የዘላለም አምላክ እግዚአብሔር ሆይ አንተ ሕያው ነህ። ቃል ሕያው ነው። ተስፋ ሕያው ነው።
አባት ሆይ ጉልበት ለሚገባው ጉልበት፣ አቅም ለሚገባው አቅም፣ ጤንነት ለሚገባው ጤንነት፣ ሰላም ለሚገባው ሰላም፣ እረፍት ለሚገባው እረፍት እንድትሰጥ በኢየሱስ ስም ጸልያለሁ። ኦ ራዲያኖስ ሳፕራላ ጄና ማግሎዲያቦስ እያንዳንዳችን የምናልፍበትን የምታውቅ በራችንን ዘግተን የምንሆነውን የምታይ አይኖች በምድር ሁሉ ላይ የሆነ የእስራኤል አምላክ እግዚአብሔር ታዘን ወጥተናል፣ ደግሞም ታዘን እንወጣለን። እግዚአብሔር ሆይ ቃል ኪዳንን የምታከብር አምላክ ነህ አንተ። ኦ ሳክራዲያሞስ ሪላጃና ሃዶሳ ፕራባሺ ካላዲያስ መንፈስ ቅዱስ የጨለማ ጉልበት በስም ስልጣን የደቀቀ ይሆን። የክፉ ሐሳብ ፕሮግራም በኢየሱስ ስም የተገለበጠ ይሆን። ከታየልን አገልግሎት፣ ከታየልን ዘመን፣ ከታየልን ክብር፣ ካየልን ከነገርክልን ላይ በኢየሱስ ስም የተራገፈ ይሆን። በኢየሱስ ስም የተራገፈ የሆነ በደመ ነፍስ እንድንወጣ በደመ ነፍስ እንድንገባ የሚያደርግ በተለያየ ሁኔታ ዘመናችንን ሊበላ የወጣ ኦሳፕራ ሌጃንዳ ሳክራ ማሃያዲያስ ሪባላ ጆና ዲያሳ ፕሮባሲያ ካማስ ሼላ ሀዲያና ማሳፕሪላ ባጀኔ በግላዲያስ ከሴት ልጆች ላይ የተነሳ ይሆን፣ ከወንድ ልጆች ላይ የተነሳ ይሆን፣ ከአገልጋዮች ላይ የተነሳ ይሆን። እስቲ በእምነት አሜን በሉ። ሜላዲያስ የእግዚአብሔር መንፈስ መካከላችን አለ። ሪባስ ካንዶራባ ዲያሎራባስ ሪባስ አላባ ጀኔ በግላዲያስ ሳንዶሳ ፕራባሺ ካፓ እግዚአብሔር ሆይ ጳውሎስ ከመርከብ አደጋ በተረፈ ጊዜ እፉኝት በነደፈችው ጊዜ ካሁን ሞተ እያሉ ሲጠብቁ ከመከራ ወደ መከራ የመጣ ይመስላል አባት ሆይ። ነገር ግን ጳውሎስ በቄሳር ፊት ሊቆም ግድ ነበር። ማንዶሳፓ ሞት የለም፣ ሞት የለም፣ ሞት የለም፣ ሞት የለም። ራዲያሎ ራባሲያ ካፖራ የተናገርከው ሰማይና ምድርን የዘረጋው አንተ ስለሆንክ፣ የሁሉ ባለቤት አንተ ስለሆንክ፣ የሁሉ ምንጭ አንተ ስለሆንክ፣ ቃልን የሚገዳደር ስለሌለ፣ ቃል የታመነ ስለሆነ፣ የቃል ባለቤት አንተ ስለሆንክ እግዚአብሔር ሆይ ለትውልድ ዛሬ ጸልያለሁ በጌታ በኢየሱስ ስም መሻገር የሆነ ከፍታ ይሁን፣ ስኬት ይሁን፣ መውጣት ይሁን፣ እረፍት ይሁን፣ ሳቅ ይሁን፣ እልልታ ይሁን፣ ደስታ ይሁን። ማክራዲያሎ ራባሲላ ራባ ጀኔ መግላዲያስ አባት ሆይ በልጅነታችን የተናገርከን፣ በቤት እያለን የተናገርከን፣ ስንወጣ ስንገባ የተናገርከን እኛ ዛሬ የረሳነው ቢሆን እንኳን አንተ ቃልን አክብረ የምትመጣ አምላክ ነህ። ከየትኛውም ወጀብ ታወጣለህ፣ ከየትኛውም አውሎ ንፋስ ታወጣለህ፣ ከየትኛውም ማዕበል ታወጣለህ። ማዕበል የሚታዘዙልህ ነህ። ሃሌሉያ ሃሌሉያ። እንዲሁ እኛም አለን ሃይማኖት ብለን አልተከተልንህም። ሕያው ስለሆንክ ሕያው ስለሆንክ ስትሰራ ስላየን፣ ስታደርግ ስላየን፣ ስታድን ስላየን ሮሳ ፓላ ጄኔሌ ቤዲያሎ ራባሲያ ካንዶባ ሪላባ ጄኔ መግላዲያስ መንፈስ ቅዱስ የተስፋውን ቃል የሚወርስ በዚህ አለ 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 አለ። እግዚአብሔር የተናገረለትን የሚያይ አለ፣ አቅፎ የሚስም አለ፣
እግዚአብሔር የነገረውን የሚያይ በዚህ አለ። ጂላዲያሳ ፕሮባሺ ካንዶባ ኤላራባሲ ካራባ ጀነበግላዲያስ ዘመናትን የቆጠረ ነገር ግን እግዚአብሔር የተናገረበት ጉዳይ ሪባላዲያኖሳ ፕራባሺ ካንዶ ራባሃዲና ማሴላ ራባጂና ማዶባ ኦራ ዲያሎ ሳክራ ማዲያ ሶፕራ ባዲያ ቦራ ሪባላባ ጀነበግላዲያ ሳክራ ዲያቦስ ሪባሃዶና ማሲ ፕራባስ እና አብርሃም ቤት ሳቅ እንደሆነ ሪጋንዶ ሳፕራባላባ ጀነበግላዲያስ ኤላዲና ማሳ ፕራባሻካ ማሎ ዲናማስ ሪባ ዲያኖስ ሳክራባ ሲላራባ ጀነሜሌቤዲያስ እኔ ላንተ ዋጋህ ነኝ ያልክ እግዚአብሔር፣ ለአብርሃም የተናገርከውን የፈጸምክ እግዚአብሔር፣ ዘመን ያልገደበ፣ ቀን ያልገደበ፣ ሁኔታ ያልገደበ፣ ዕድሜ ያልገደበ፣ ሳይንሱ ያልገደበ ማሎዲያ ሳፕሮባ የዚህ ሀገር ሲስተም አይገድብህም፣ ሁኔታው አይገድብህም። የዘላለም አምላክ እግዚአብሔር መውጣት የሚገባው ይወጣል፣ መውረስ የሚገባው ይወርሳል፣ መሻገር የሚገባው ይሻገራል። ሚላዲያኖሳ ፕሮባዲያቦስ ደም ሕያው ነው። ስለኛ የፈሰሰው ደም ሕያው ነው። ዛሬም ትኩስ ነው። ዛሬም ስራ ላይ ነው። ሊያደበዝዝብን የወጣ ሊያደክመን የወጣ ሊያዝለን የወጣ ትላንትና ሊያስረሳን የወጣ የእግዚአብሔርን ድምፅ ሊያጠፋብን የወጣ በኢየሱስ ስም የተመታ ነው። ኢየሱስ አይቻለሁ፣ እኔ መልካምነትን አይቼዋለሁ፣ ቸርነትን አይቼዋለሁ፣ ደግነትን አይቼዋለሁ። አንተ ካልጣልክ ሰው አይወድቅም። በፍጹም አንተ ደግሞ መጣል ባህሪ አይደለም። እግዚአብሔር ሆይ በመልካምነት ቆሜ አይቻለሁ። ሴቶች ልጆች እንድታነሳ ለምንሃለሁ። ወንዶች ልጆች እንድትደግፍ ለምንሃለሁ። መንፈስ ወደ እውነት ሁሉ እንዲመራን እጠይቅሃለሁ። የእግዚአብሔር ልጅ ኢየሱስ ያገለገሉን አጥልም። አንተ ነገርን ሁሉ ለመልካም ትለውጣለህ። ነገርን ሁሉ ወደ በጎ ትቀይራለህ። የእስራኤል አምላክ እግዚአብሔር ሆይ ማንም በድንግዝግዝ ከዚህ እንዳይወጣ እንዳይገባ ለምንሃለሁ። እየደከመው በቤት እንዳይመላለስ እግዚአብሔር ሆይ ተስፋ ቆርጦ እንዳይመላለስ። የዘገየች ተስፋ ልብን ታሳዝናለች እንደሚል እግዚአብሔር ሆይ ልቡ ያዘነ ማንም እንዳይወጣ እንዳይገባ ጠይቃለሁ። በስም ስልጣን በደም ኃይል የዘላለም አምላክ እግዚአብሔር ሆይ በእጆች ደግፈን ያዘን። ክብራችን ሆይ ያዘን፣ ውበታችን ሆይ ያዘን፣ አቅማችን ሆይ ያዘን፣ ጉልበታችን ሆይ ያዘን፣ ረፍታችን ሆይ ያዘን፣ ደስታችን ሆይ ያዘን፣ ስኬታችን ሆይ ያዘን። ያዘን፣ አንተ ያዘን። እጆቻችንን ያዝ፣ የልጆቻችንን እጆች ያዝ፣ የዘመናችንን ያዝ፣ መውጣት መግባታችንን ያዝ። እግዚአብሔር የታመመ ይፈወስ፣ ያዘነ ይጽናና፣ የተሰበረ ይጠገን፣ የወደቀ ይነሳ፣ ተስፋ የቆረጠ ተስፋው ይለምልም። የደስታ ቀን ይሁን፣ የሳቅ ቀን ይሁን፣ የከፍታ ቀን ይሁን፣ ተስፋችንን የምንጨብጥበት ቀን ይሁን፣ የረፍት ቀን ይሁንልን። ጌታዬ እናመሰግንሃለን። Thank you Holy Spirit። በጣም ነው የምወዳችሁ ታውቃላችሁ። ጌታ ኢየሱስ ይባርካችሁ።